ካውንስሉ በከፈተው በር ነው ካውንስሉ ለምንድን ነው እንደዚህ ካውንስሉ ምን በር ይከፍታል ካውንስሉ እኮ ከዚህ በኋላ ዘይት አትሽጥ አለው ከዚህ በኋላ ዘይት አትሽጥ ከዚህ በኋላ ይሄ የሚታጀበው ግርግሩ ምናምን ነገርን አንታገስም ይሄ የኛ ደንብ ላይ የለም አሰራራችን ላይ የለም አታደርጉ ይሄን ከዚህ በኋላ ይሄ ከማድረጉ ይሄ ሚዲያ ላይ የተደረገ ነው ሚዲያ ላይ የተሰጠ ነው ለእያንዳንዱ እንደዚህ በሚያደርግ ምን ተጋበዝን ለምን ይሄን ፕሮግራም ተካፈልን ለምን ብድግ ተብሎ ይሄ መግለጫ ተሰጠ ከመሰረቱ ችግር ካለበትና ሐሰተኛ ከሆነ ለምን እስካሁን እንድንቀበለው ለምን ተደረገ ነው መከራከሪያ አድርገን ልታመጣው አትችልም ትላንት የነበረና ይሁዳ እኮ አዲስ ነፍሳት አምጥቷል ወንጌል እኮ ሲሄደው ሲሰሩ አጋንንት ሲያወጡ ይሁዳ አልነበረም እንዴ በመካከላቸው ኢየሱስን እስኪሸጠው ድረስ ስለዚህ ይሁዳ ትላንትና ከነሱ ጋር ሄዶ ጌታና አጋንንት አውጥቷልና ካዲያ ዛሬ እግዚአብሔር ሰው ነው እንዴ በአፋቸው ላይ እየተረጨ ተፈወሳል አፍን ሀበል ተብሎ ዘይት ወደ አፉ እየተረጨ ምን እንደሚረጨ ማይታወቅ የኛ ህዝብ የዋህ ነው በጣም ተፈወሳል ከተባለ ሀብቱን ንብረቱን በሬውን ገንዘቡን ያለውን ቅሪት በሙሉ ነው የሚሰጠው ብዙዎች ህይወታቸው እንዲመሰቃቀል ምክንያት ሆኗል የብዙ ሰዎች ህይወት ተመሰቃቅሏል ብዙ ሰዎች ወደ መቃብር ወርደዋል ነፍሰ በላ ነብይ ስለማምን ማለት ነው መድኃኒት አስጥለ ገለሃል ድሃ መዝብረሃል ብልቃት ቸርችረሃል ዘይት አጠጥተሃል የውሸት ተስፋ ለሰዎች ሰጥተሃል በውሸት የእግዚአብሔርን ስም ጠርተሃል በድፍረት ለሰዎች እግዚአብሔር እንደዚህ ይላል ብለሃል ያልወጣ ጅኒ ድራማ አሰርተሃል እሱን ነው እውቅና መሰጠህ ፕሮፖዝ ተዘጋጅቷል እንደምታውቁት ሚዲያ ላይ ካውንስሉ የሐሰተኛ ነቢያትና አስተማሪዎች ስብስብ ነው የሚል ዶክመንተሪ ሁሉ ተሰርቷል እሱን ሁሉ ችለን ነው ማለት የመምከር እድል እንስጥ እንዲያቆሙ እድል እንስጥ ብለን ነው እንጂ ዘይት እንዲሸጥ ውሃ እንዲሸጥ ጨው እንዲሸጥ ጨርቃጨርቅ እንዲሸጥ ተስማምተናል በተለይም የኢትዮጵያ ወንጌላዊት ቤተክርስቲያን መካነ ኢየሱስ የኢትዮጵያ ቃልዮት ቤተክርስቲያን የኢትዮጵያ ሙሉ ወንጌል ቤተክርስቲያን የኢትዮጵያ ሕይወት ብርሃን ቤተክርስቲያን ገነት ቤተክርስቲያን ኢትዮጵያ ገነት ቤተክርስቲያን የኢትዮጵያ ወንጌላውያን ቤተክርስቲያናት ህብረት ከዚህ ቀደም ያወጡት የጋራ ስምምነትም አላቸው በ32ኛው የኢትዮጵያ ወንጌላውያን ቤተክርስቲያናት ህብረት ጠቅላላ ጉባኤ ላይ ዝርዝር የወጣ መግለጫ አለ ከስተት ትምህርትና ልምዶች ከተያዙ እነዚህ ነገሮች ጽኑ አቋሞች ናቸው የሚቀየሩ አይደለም ሊፈጸሙ የሚገቡ ናቸው ወደ ካውንስል ስንወጣ ግን የመምከር እድል ሳንሰጥ እንዲመለሱ እድል ሳንሰጥ በአንድ ጀንበር ይሄን ሁሉ ነገር እርግፍ አድርገና አትለውም እስቲ አስቀምጠን ይሄ የምታደርገው ነገር ነፍስ መግደል ነው ሰዎች ተፈውሳል መድኃኒት አቋርጦ ብለን ነግረነው እየሞተ ነው ያለው ከነፍስ ጋር እኮ ነፍስ ግድያ የግድያ ወንጀል ነው በራሱ ዘይት በአፋቸው ላይ እየተረጨ ተፈወሳል አፍን ሀበል ተብሎ ዘይት ወደ አፉ እየተረጨ ምን እንደሚረጨ ማይታወቅ የኛ ህዝብ የዋህ ነው በጣም ተፈወሳል ከተባለ ሀብቱን ንብረቱን በሬውን ገንዘቡን ያለውን ቅሪት በሙሉ ነው የሚሰጠው ብዙዎች ህይወታቸው እንዲመሰቃቀል ምክንያት ሆኗል የብዙ ሰዎች ህይወት ተመሰቃቅሏል ብዙ ሰዎች ወደ መቃብር ወርደዋል ዛሬ እንኳን ብዙዎች ሰሚ አጥተው በእንደዚህ አይነት በነቢያት ስም በሚነግዱ በነቢያት ስም የንግድ ተቋም በሚመስል ተቋም ቤተክርስቲያን በሚል ስም ውስጥ ያሉ ሰዎች የብዙ ሰዎች ህይወትን አጎሳቅለዋል ለዚህ ካውንስሉ ሳንሰማ ቀርተን አይደለም ሳናቀርተንም ማለት ተቀበለናቸው ማለት አብረን ስንሆን ዘይት ሽጦ ነግዶ አድሮ ጠዋት ከኛ ጋር ስብሰባ ሲቀመጥ ወር አንድ ስብሰባ ለጉባኤ ላይ ሲቀመጥ ወር ፓስተር ከሌ ስንለው ወይ ነብይ ከሌ ተብሎ ሲጠራ ተቀበልነው አይደለም እድል መስጠት ያስፈልጋል እድል ሰተናቸው ሊመለሱ ያስፈልጋል ግን የተሰጠውን እድል ሳይጠቀሙ ቀርተው ራሳቸውን
እንደ ህጋዊ ዘይት መሸጥ ህጋዊነት መፍታችን ነው። ዘይት መሸጥ ምን አገባችሁ አይመለከታችሁም አይነት እና ያው በዘይት ሽያጭ የተሰበሰበ በጣም ሚሊየንስ ገንዘብ ስላለ በዚህ ገንዘብ በጣም የወፈረ ትከሻም ስላለ አቻ ለአቻ ትከሻ ለትከሻ አይነት ስሜቶች እንዳሉ ይስተዋላሉ። እነዚህ ነገሮች በህግና በስርዓት ነው መስመር የምናስይዘው የሚለው የመጀመሪያው የካውንስሉ ጥያቄ ስለሆነ ከዚህ ጋር ተያይዞ አንድ ነገር መናገር ፈልጋለሁ። ጦር መሳሪያ የያዘ የመንግስት ወታደር ወጥቶ አገልጋዩን ለምን ይቀበላል የሚለው ጥያቄ እና ማማሲያ ይዞ እንዲወጣ ነው የምትፈልገው? ጉዞ የመንፈሳዊ ጉዞ ይሁን እንጂ በዛ ስፍራ የሚሰበሰበው ሰው ስለሆነ አምኖ የመንግስት አካላት ለምን የጦር መሳሪያ ይዘው ወጥተው ተቀበሉ ምትሉ ከሆነ ታዲያ ማማሲያ ይዘው ወጥተው ይቀበሉ እንዴ? አይ ማማሲያ ያልክበትም አካሄድ እኔ ያው ገብቶኛል። ማማሲያ ያልክበት ራሱ ለምን ሲባል አንተ ዘይት ቸርቻሪ ስለሆንክ ዘይት ደግሞ ያው ከድስት አካባቢ ስለማይጠፋ ማማሲያ ይዘው ቢወጡ ራሱ ያው ዘይት ነጋዴ መጣ ብለው ስለሆነ የሚሆነው ማማሲያ ይዘው ቢወጡ ስህተት የለውም። ምክንያቱም ጎረቤታሞች ናቸው ማማሲያና ዘይት እና ይሄ ነው ሪዝኑ። ነፍሰ በላ ነህ ብዬ ስለማምን ማለት ነው። መድኃኒት አስጥለህ ገለሃል፣ ድሃ መዝብረሃል፣ ብልቃት ቸርችረሃል፣ ዘይት አጠጥተሃል። የውሸት ተስፋ ለሰዎች ሰጥተሃል። በውሸት የእግዚአብሔርን ስም ጠርተሃል። በድፍረት ለሰዎች እግዚአብሔር እንደዚህ ይላል ብለሃል። ያልወጣ ጅኒ ድራማ አሰርተሃል። እሱን ነው እውቅና መሰጠህ። ቢያንስ እውቅና ስጡ። ስለዚህ በምድር ዋጋ መቀበል እንደው በሰማይ ዋጋ ካለ ማለት ነው። በምድር ዋጋ የመቀበል ስጡኝ፣ በቃ እዚሁ ሪባኑን እዚሁ ቁረጡልኝ፣ ርችቱን እዚሁ ተኩሱልኝ የሚል ሽልማትን የመቀራመት ሽልማትን የመቀበል አይቻልም። እኔ ጋር በእንደዛ እንትን ማለት አይቻልም፣ በእንደዛ ማለፍ አይቻልም። እሺ ኦኬ። ቀጣይ ማን ነው? እንትና ኤፍሬም ኤርሚ ሊያወራ ፈልጎ ነበረ፣ ግን እኔ ገኒን ትንሽ መሀል ሰፋሪ ምናምን ሆና ትንሽ አስቸገረችኝና ጥያቄ ልጠይቅሽ ገኒ። ወንጌል አማኝ ነሽ? ጠይቀኝ። ሰላም ቤካ። እሺ ሰላም ገኒ፣ ወንጌል አማኝ ነሽ? ገኒ ግን እንዳጨምቅብኝ ቤካ። አይ ነው እንደዛ ሳይሆን ጀስት ማለት ያው እንግዲህ ለመተራረማ ሁላችንም እኮ ተራርመን ነው እግዚአብሔር ይመስገን እዚህ ድረስ ነውና ከዛ አንፃር ነው አንዳንድ ጊዜ ትክክል ነው ብለን ያልነው ነገር ሳናውቀው ገባ ያ መስተባባሪ አድርጎን ራሳችንን እናገኝ እንችላለን ብዬም ስለማሰብ ነው። ወንድምየው እኔ ገኒ በጣም ወዳትና ማከብራት እህቴ ናት። ለዛ ነው ልጠይቃት የፈለኩት። ምንድነው እኛ ለምሳሌ ከአምስቱ ሶላዎች አንደኛው ምንድነው መጽሐፍ ቅዱስ ብቻ የሚለውን አስተምሮ ነው አይደል? እኛ ምናምነው የምንቀበለው ማንም ሰው ቢናገር እንደ እግዚአብሔር ቃል ስለሆነ ልክ ሐዋርያ ጴጥሮስ እንዳለው፣ ስለዚህ ማንም ሰው ቢነሳ ልምምዱ የሚቀዳው ከመጽሐፍ ቅዱስ ነው። ማንኛውንም ልምምዱ ደግሞ የሚፈትሸው በመጽሐፍ ቅዱስ ነው ወይም ደግሞ በእግዚአብሔር ቃል ነው። እንደ እግዚአብሔር ቃል ትክክል ካልሆነ በቃ አለቀ፣ ያ ሰው ትክክል አይደለም ነው ብለምንለው። ደግሞ አካሄዱ ደግሞ አለ። አሁን አባቶች መጽሐፍ ቅዱሳዊ በሆነ መንገድ በዚህ አግባብነት ነው ያደረጉት ምናምን ተብሎ ቢጠይቅ፣ አዎ በጣም 4 ዓመት ያህል ምናምን እንድታገሱ ስለሚታወቅ ማለት ነው። ኦኬ ሶ ምንድነው ለምሳሌ ለሚወጣ ሁሉ በክርስቶስ ትምህርት ለማይኖር ሰው አምላክ የለውም ነው የሚለው። ስለዚህ ማናችንም የእምነታችን ጀማሪ ክርስቶስ ኢየሱስ ነው። የስ እሱ ባሰመሩና ባስቀመጠው ፍሬሙ ውስጥ ብቻ ነው የምናገለግለው። ከዛ ከወጣን እኛ ከእርሱ አይደለም ወይም ደግሞ በቃ አምላክ አይደለም፣ አምላክነቱን ክደናል ማለት ነው። ገብቶሻል? አባቶች ደግሞ ስልጣን ሰጥቷቸዋል። ይህ ሰጣቸው በገዛ ደግሞ የዋጃትን ቤተክርስቲያንን ይጠብቋት ዘንድ ነው። እነሱ በሚሰጡት ምሪት እንዲሁ ደግሞ
በሚወስኑት የዲሲፕሊን እርምጃ ደግሞ በመገዛት ውስጥ ነው ብታልፊ ብዬ ነው የማስበው። ኦኬ አለው ጥያቄ ስላልከኝ ኦኬ። ስለዚህ ምንድነው ሰው ምንድነው እንደዛ ብዬ ያልኩሽ ነገር ለምሳሌ ከቀደም በነዚህ በሜል ላይ ቀደም እንደዚህ ያት ነገር ነበረ ምናምን ብለሻል። ኤፍዬ በጣም በሚገርም ሁኔታ ለሁላችንም በሚገባና በምንረዳ መልኩ አስረድቷል ስለ ጉዳዩ። አሁን ስለ ዳቦ ምናምን ነገር ነው። ኦኬ እሺ፣ ከባድ ነው። አንዳንድ ሰው ትልቅ ሰው ሆኖ እኔ በጣም ነው የሚገርመኝ ለመጽሐፍ ቅዱስ ያልታመነ ለሰው የሚያሸረግር ሰው ሳይ በጣም ነው የሚያበሳጭ። በተለይ ኦርቶዶክሶች ላይ ስንሰራ ከኦርቶዶክሶች ጋር በምናደርገው ነገር ላይ ጎበዞች፣ ጀግናዎች ምናምን የሚሉ ሰዎች ተክልዬ ተቅማጡ ምናምን ብለህ ስንል የስ ልክ ነው በለው ጎበዝ ምናምን ብሎ የሚሉ ሰዎች፣ ለማርያም አይሰገድም ሲባል አዎ ጎበዝ ምናምን የሚሉ ሰዎች፣ እዚህ ደግሞ ይህን ጉዳይ እንደ እግዚአብሔር ቃል ፈትሼ ልክ አይደለም ብለህ ስንል ደግሞ እኛ ለማላገጥ የሚሞክሩ ወንጌል አማኞች እኔ ይገርመኛል። ራሳችሁን ፈትሹ። በእውነቴን ነው የምላችሁ። እዛም ቤት ያለውም እዚህም ቤት ያለውም ከዚህም ቤት ውጭ ሙስሊሞች ጋር ሁሉም ነገር ቢዳኘው በእግዚአብሔር ቃል መዝነን ነው ልክ አይደለም ብለን ያለውና እኛ ለእግዚአብሔር ቃል እንታመን። በእውነቴን ነው የምላችሁ። እዚህ ከስራ ያላችሁ አንዳንድ ሰዎች እኔ ልቤ ነው በጣም የሚያዝነው። በነገራችን ላይ በጣም ነው ስሜታዊ የሚያደርገኝ። እኔ ያው ገንዬ ሰው ምንድነው ለምሳሌ ልምምድ ቢቀዳው ከትምህርት ነው አይደል? ገኒሻዬ ለምን እንደዛ ብዬ ያልኩሽ? እኛ መጽሐፍ ቅዱሳችን አንድም ቁስ የተቀባ ነው የሚል አዲስ ኪዳናዊ ትምህርት አይደለም። ምናልባት ብሉይ ኪዳን ላይም ኢቨን እንኳን እነዛ ቁሶች ይቀደሳሉ ማለት ይቀባሉ ለእግዚአብሔር ቤት ግልጋሎት ተለይቶ ስለሆነ እንትን የሚሉት ገባሽ? ግን አዲስ ኪዳን ላይ ይሄ ቁስ የተቀባ ነው ተብሎ ያውም ደግሞ በብዛት ተመርቶ ሲሸጥ እንዲሸጥም ያደረገ አንድ ሐዋርያ አጠረልኝም አንድም ከመጽሐፍ ቅዱስ ውስጥ ይሄን ልምምድ የሚደግፍ አናገኝም። ገብቶሻል? ፎቶ ለጥፎ የተቀባ ነው ብሎ ቆይ አንድ ጊዜ ፎቶ ለጥፎ የተቀባ ነው ብሎ ሲቸረችር የነበረ ሰውዬ ልምምዱን ከየት አመጣው? አሁን በክርስቶስ ትምህርት የሚኖር ነው የክርስቶስ ተከታይ፣ በክርስቶስ ትምህርት የሚኖር ነው አብና ወልድ ያለው መንፈስ ቅዱስም ያለው ወይም አምላክ ያለው። በክርስቶስ ትምህርት ግን የማይኖር አምላክ የለውም ብሎ ካለ ልምምዱን ከየት አመጣው ነው የሚባለው። ገንዬዋ እሺ፣ ማለት ይሄ የሚሸጡ ልምምዶች ከየት አመጣው ነው የምትለኝ? የሚሸጡ ብቻ አይደለም የተቀባ ብሎ ያቺ ብልቃጧ ላይ የተቀመጠችዋ አኖይንትድ ኦይል አኖይንቲንግ ወተር ላይክ ምናምን ተብሎ የተቀመጡት ነገር ገባ። ዛሬ የኔ ቀን ነው፣ ዛሬ አሸንፌያለሁ፣ ዛሬ ጠላቴ ወድቋል የሚል ጽሁፍ፣ በረከቱን ወርሻለሁ ምናምን የሚሉት እነዚህ ጽሁፎች ተቀምጠው የተቀቡ ናቸው ብለው የመሸጥን የተቀቡ ናቸው ብሎ ራሱ ስያሜ መስጠትን ከየት አመጡት? ከየት ነው የተቀዳው? የኛው ትምህርት ነው እንግዲህ ይሄኛው ከራሳቸው ከኪሳቸው ያወጡት ነገር ነው እንጂ መጽሐፍ ቅዱሳዊ ነው ልንለው አንችልም። በመሰረቱ እኛ ሁላችንም ውጭ ያለን ነን። አንተም እንደዛው ነህ። እኔ በአይና አላየሁም። ከእንደገና ይሄ ሰዎችን የማታለል ነገር ነው። ይሄኛውን እኮ እንነቅፍበታለን። ይሄ የሚሸጠው እሱም ብቻ አይደለም። እዚህ በቲክቶክ ላይ የሚመጡ ሌሎቹንም በአጠቃላይ ይህ ይሸጣል የሚሉ ጸልዬልሽ ተፈውሰሻል፣ ስልክ ስጭኝ፣ እንደዚህ የሚሏችሁንም በቃ መቀበል ይሄ ትክክል ነገር እኮ አይደለም። ልምዱ ራሱ ከራሳቸው የመጣ ከሰው የመጣ ወይ ደግሞ እረኛ እንዴት ነው እረኛ የሌለው ሰው ብዬ ነው ማስበው። እና እግዚአብሔር ቃል ሳይሆን ከራሳቸው ማለት ምንጩ ተለይቶ አይደለም፣ እግዚአብሔር ቃል አይደለም። ስለዚህ ያ ምንጭ ቴንኪው ከራሳቸው ብቻ አሁን ወካለ ወደ ከየት የሚሆን ብቻ ምንጩ ግን ከእግዚአብሔር ቃል አይደለም አይደለም። እንደሱ ግን ስንል ቤካዬ አሁን ለምሳሌ ያህል አንድ ሰው አንድ ፐርፌክት ማንም የለም። እኔ እንደዛ ስልህ ግን ማለት ትክክለኛነቱን ግን ማረጋገጥ ለምን መሰለ በካውንስሊንጉ ቢሮ የታቀፈ ነው። ስለዚህ ትክክለኛ ያደርገዋል። አለበለዚያ እሱ ውሸታም ነው ካለ ካውንስሊንጉ ቢሮ እንዳለ የያዛቸው ውሸታሞች ናቸው ማለት ነው። ቆይማ ለምሳሌ እንደዛማ አድርገሽማ በዚህ ልክ እንትናት በይገንዬ ዋኔ እያልኩ ያለሁት ነገር ምንድን ነው መሰለሽ? የተቀባ ብሎ አንድን ቁስ ገባሽ? የተቀባ ማለት መሲ ነው አይደል? ክርስቶስ ነው አይደል? ስለዚህ
የተቀባው ደግሞ እግዚአብሔር ነው። ማንን? እርሱን የተቀባ ብሎ ሲባል መንፈስ ቅዱስ ነው። ዩሲ ያንን ክርስቶስ ነው ወይ መንፈስ ቅዱስ ምናምን ወስደው የሆነ ብልቃጥ ውስጥ አስቀምጠው ወደ ሽያጭ ማቅረቡን ከየት አመጡት ነው? መጽሐፍ ቅዱስ ላይ ከየት አመጡት? መጽሐፍ ኦኬ፣ ይቅርታ እዚህ ጋር ላስቆመ ቤካዬ፣ እዚህ ጋር ላስቆመ። እረዳሃለሁ፣ ልትጠይቀኝ የፈለከው ነገር በደንብ ተረድቻለሁ። በቃ ይሄኛው ነገር ምን መሰለህ፣ አንደኛ በአብያተ ክርስቲያንም የሚባል ነገር ነው። ለምሳሌ ቀጠና 2 እንትን ይዛችሁኑ ይጸለይላችኋል፣ እንደዚህ ይዛችሁኑ ይጸለይላችኋል የሚባል ነገር በፊትም ነበረ። ይሄ ነገር አረ ቆይ ገኒ ቤካዬ ሁላችሁም የጌታ ሰላም ምታፍናለ ትክክለኛ ነገር ነው የምታወራው። ኖ አስቁማ። ቆይ አንድ ነገር ይሄን ነገር አንድ ጊዜ ለኔ ድል ስጡኝ። ቤተክርስቲያን ሙሉ ወንጌል ይዛችሁ አንተ ግን ሳልጨርስ አይ ትጨርሳለች። ወንድምነት ይሄንን ነገር ማለፍ ስለሌለብን ነው እንጂ ትጨርሳለህ። አሁን ይዛችሁ ነው ያለችውን ቦታ ኦፍ ኮርስ መካነ ኢየሱስም ቃለ ሕይወትም ሁሉም ቸርች የሚጸልዩበት ዘይት ይዛችሁ ነው ይባላል። ምንም ጥያቄ የለውም። እናቴ አስታውሳለሁ፣ እንደውም የዘይት እቃዋን ሁሉ አስታውሳለሁ። ዘይት ይዛ ከቤት ትሄዳለች፣ መድረክ ላይ አምጡት ይባላል። መድረክ ላይ ተቀምጠው ይጸለይበታል፣ ይዘው ይሄዳሉ። ታዲያ ምን ያገናኘዋል? አሁን እዚህ ፎቶቸውን ለጥፈው 1000 ብር ከሚሸጡት አክተሮች ጋር ምን ያገናኘዋል? አትሸጥ። ሙሉ ወንጌልና ቃለ ሕይወት ዘይት ሸጠዋል። በፍጹም አልተደረገም። ኬት ይሄ ልምምዱ ኬታችሁ ለሚለው ነገር ሜቢ እንደዛ ሆኖ ይሆናል ነው የምላችሁ እንጂ ያዩትን ልንገርሽ፣ ያዩት ከነ ቡሽሪ ነው። ከነ ቡሽሪና እንትና የሚባለው ማን ነው ደግሞ ኤንጅል የሚባለው ይሄ እንግሊዛዊ። አሁን እንግሊዛዊ ማለት አፍሪካዊ ነው፣ በዜግነት እንግሊዛዊ ነው። እዚህ ያለ የቡሽሪ አባት ማለት ነው። ኡበር ኤንጅል የሚባለው ማለት ነው። ኡበርት ኤንጅል የሚባለው ከነሱ ነው ያዩት። እነሱ ናቸው የራሳቸውን ፎቶ ለጥፈው ዘይት ሲሸጡ የኖሩት እንጂ በእኛ ቤተክርስቲያን ውስጥ ልምምድ አልነበረም እንደዛ። ሙሉ ወንጌልም ቃለ ሕይወትም ምንም የሚባል ቸርች አንድም ቸርች ዘይት ተሽጦ አያውቅም። ምንድነው በዘይት ይጸለይ ነበረ። ዘይት ሁሉም ከቤቱ ዘይት በተለያየ ዕቃ ይዞ ይሄዳል። መድረክ ላይ አምጡ ይባላል። ይዘው ሄዱትን ዘይት ይጸለይላቸውና ይዘው ሄዱ ነበር። እንደዛ ነው እንጂ ከነዚህ ጋር ነቲን ቱ ዱ ዊዝ የነዚህ አሁን የሚሸጡት ዘይት የሚሸጡት ሰዎች ከቀደምት አብያተ ክርስቲያናት ህብረት ልምምድ ጋር ምንም የሚያገናኘው ነገር የለም። ወንድምነት ቀጥል። ይኸው መልሱ ቤካ ሌላል። አይ ለመሰለሽ እንደዛ ብያልኩሽ። እኔ ዋናው ነገር ለእግዚአብሔር ቃል ከሆነ የምንታመነው፣ እንደ እግዚአብሔር ቃል ከሆነ የምንወጣው የምንገባው፣ ወይንም ህይወታችን በጠቅላላ የሚመራው በእግዚአብሔር ቃል ከሆነ ለቃሉ መታመን አለብን ብዬ ነው የማስበው። አንድ አባቶች ከላይ የተቀመጡት የተሸሙት በእግዚአብሔር ነው። እነሱ በሚሰጡት ዲሲፕሊን ደግሞ መጽሐፍ ቅዱሳችን ላይ ከነሱ ጋር አብሮ ተባባሪ እግዚአብሔር እንደሆነ ይነግረናል። መልሶ ነገሮችን በዚህ ልክ እንትን ማለቱ ትክክል አይደለም ብዬም ስለማመን ነው። ፕላስ ደግሞ አንድ ነገር ላይክ 2 እግር አለኝ ተብሎ 2 እንትን ላይ አይወጣም፣ 2 ዛፍ ላይ አይወጣም አይደል? አንዱ ነው የሚያዘው። ፕላስ ደግሞ ለሁለት ጌቶችን መገዛትም አይቻልም። አንዱ ነው የሚመረጠው። አንዱን ተያለሽ ወይ አንዱ ምናምን ነገር ነው። ግን አንድ ሰው ወንድም አይደለም ብሎ ሲል ምን እያለ ነው? ከምን ተነስቶ እንደዛ ያለው? በቃ ያልነው ካውንስሉ በግልጽ ተነግሮናል። ምን ብሎናል? ዘይት የሚሸጥ ምናምን እሱ ከኛ ሃይማኖት አይደለም፣ ከኛ ሃይማኖት ውጭ ነው። ስለዚህ የራሱን ነገር እንትን ብሎ የራሱን ሃይማኖት አቋቁሞ በራሱ መንቀሳቀስ ይችላል ብሏል። ስለዚህ እነኛ ደግሞ ልክ ኦርቶዶክሳውያን ወንድሞቻችን አይደሉም ብለን እንደምንለው የሚሆነው ነገሩ ምንድነው? በቃ እነሱም ወንድሞቻችን አይደሉም። ሲመጡ ልክ ኦርቶዶክሳውያን እንደምንጠይቃቸው ከየትኛው ቤተ እምነት ነው ብለን የምንጠይቃቸው ኔክስት ዴይ ወይ ደግሞ ኔክስት ስቴፕ የሚሆነው እንደዚህ ነው ብዬ ነው የማስበው። ሰው አንቺ ወንጌላዊ አማኝ ከሆንሽ ማንም ሰው ሊሆን ይችላል፣ እንደ እግዚአብሔር ቃል ነው መፈተሽ መዳኘት ያለበት። ምክንያቱም አንቺ ልታምኝ ይዘን የሚገባው ለኤፍሬምም አይደለም ለማንም ሰው አይደለም። ለምሳሌ ነው ብዬ የምልሽ ለኤርሚያስም ምንድነው እዚህ ኤርሚ ወንድሜ ማለት እዚህ ጋር ያለው ለማንም አይደለም። የምትታመኝው ለእግዚአብሔር ቃል ነው፣ የምትገዢው ለእግዚአብሔር ቃል ነው። ስለዚህ በአንቺ ላይ የሚሰለጥነው የእግዚአብሔር ቃል ብቻ ነው። ሰው እንደዚህ ያለ ልምዶች ከእግዚአብሔር ቃል ካልተቀዱ በቃ ምንጫቸው ይታወቃል። ከየት ነው ሲባል ከአጋንንት ነው። ሌላም ነገር ወደፊት እኮ በይጩፋ ላይ እኮ የምናነሳቸው ነገሮች አሉ። አንቺ አሁን ከሚሆነው ምናምን ነገር ብለሻል። እኔ በጣም ብዙ ነገሮች አነሳለሁ። ባይ ዘ ዌይ ኦኬ፣ ስለ ቮዱ ፓወር ምናምን ነገር ወደፊት በደንብ አድርገው በተጠና መንገድ አምጥቼ አሳይሻለሁ። ቤተክርስቲያን ውስጥ ያሉ ልምዶች ፈጽሞ ከእግዚአብሔር ያልሆኑ ከአጋንንት የሆኑ ኢቨን እንኳን በጌታ ደም የተዋጁትን ህዝብ
ለመስዋዕትነት እንዴት እንደሚያቀርቡ ሁላ በሚገርም ማስረጃ ሳይሻለሁ። አሁን ስጋታችን እኛ በሌሎች አፍሪካን ሀገራት እየሆኑ ያሉት እነዚህ ሰቅጣጭ ልምምዶች በእኛው ቤተክርስቲያን ኦኬ በኢትዮጵያውያን ዘንድ እንዳይሆን ከመከላከል አንፃር ነው ኦኬ እንጂ ከምንም አይነት አይደለም። ነገ ማን ነው እስቲ ይሄንን ነገር ካላስወገደ በስተቀር ውጭ አስወጥቶ ሳር እንደማያስግጥ በምን እርግጠኞች ነው አለን? ገባሽ? ነገ ሳሙና እንደማያበላ በምን እናውቃለን? አሁን እኮ በየገጠሩ በየክፍለ ሀገሩ ምናምን እኮ ዘይት በኪሱ ይዞ የሚሽከረከር ዱርዬ ነው የበዛው። ኦኬ ዘይት በኪሱ ምናምን ይዞ ጸጉሩን አጎፍሮ አንቴናውን ምናምን ነገር ሰቅሎ እንዲህ ብሎኛል እያለ ምናምን እየዋሸ ሄዶ እየቀባ ህዝቡን እያደነዘ ገንዘብ የሚዘርፍ ሌባ ነው የበዛው። ገባሽ? እነኚህን የሚል ከላይ ያሉትን ካውንስሎች እነሱን በሚሰጡት እርምጃ ደግፈናቸው አብረን ሆነን በዚህ ጉዳይ የጸጉሩን ነገር ያነሳው ግን አንተ ስለሌለህ ቀንተ ነው እንዳትባል። እሺ ችግር የለውም። ምንድነው ያልኩሽ ያለሁት ነገር በየቦታው በጣም አመፀኞች በጣም አደገኛ ሆኑ ማፊያዎች አንድም በዚህ ጋር አንድም ደግሞ በድብደባ አንድም በዘይት አንድም በውሃ ካልተቻለ ደግሞ ምናምን የሚሉ ለወላጆች የማይታዘዙ አመፀኞች የተፈጠሩትና የተነሱት በእነርሱ ምክንያት ነው። አሁንኛ ኮንሲኩዌንሱን ነው የምናየው። ገባሽ? ወደፊት ምን ሊፈጠር ይችላል የሚለውን ስጋትም ጭምር ነው። ኦኬ አሁን ካውንስሉ በውስጡ ያቀፋቸው ነገሮች አሉ። አንዳንድ አሉ እኮ ቅድም እኮ ይብቆ ብለዋል። እነሱ ደግሞ ይጠራሉ። አሁን መጀመሪያ ሲያስገቡ ልክ አይደሉም፣ ፊልተር አያደርጉም ነበር። አሁን ግን ፊልተር እያደረጉ ያስወጧቸዋል። አለቀ። አሁን ከነሱ ጋር አብረን የምንሰራው እኛ ጤናማው ድሮ የነበረችዋን እቺ የኛን ቤተ እምነት እሷ ገዝታ እንድትመለስ መክፈል ያለብን ዋጋ መክፈል አለብን ነው። አንገታችንን ደፋን። ኦኬ ኤርሚያስ ለምሳሌ ገል ከፍቶ ሲያስተምር ሄደ ምናምን ብሎ የሚሰደበው የሚሸማቀው በእነዚህ ሰዎች ነው እንጂ በነ አባባት ወንዳሩ አይደለም፣ በእነሱ ልምር አለ። እኔ ከደቡብ ያሉት አባቶቻችን አሁን ላይ ቢኖሩ ደረታቸውን እየደቁ ያለቅሱ ነበር ብዬ ነው የማስበው፣ በእነኚህ ክፉ ልምምሮች ማለት ነው። ገባሽ? እነ ሜሎስ በማን ነው የሚሸማቀቁት? እነ ቴዳ ኤፍሬም ራሱ በማን ነው የሚያፍሩት? ለዲቤት ገብቶ እኮ እነኚህ ሰዎች እያነሱ ነው እንደ ካርድ ቢጠቀሙባቸው ማለት ነው። አይሽ እኛ የማፈሪያ የመውደቂያ ነው። አሁን ራሱ መጥቶ ምንድነው ቤታችሁን አጥሩ ይሉናል። አይሽ ለምን ሲባል ቤታችን አልጠራም የቆሸሸ ነው ምናምን ነገር ሊያስብል የቻለው የነሱ ልምምድ ነው እንጂ አንቺ አይደለም ወይም እኔ አይደለም ወይም ደግሞ ሙሉ ወንጌል ቃልዮት ምናምን የነሱም አይደለም። አይሽ የነዚህ የአመፀኞች ልምምድ ወንድሞቻችን በድፍረት ወንጌልን እንዳይናገሩ ከለከሉ። ወንጌልን በድፍረት መጥተው ኑ ወደዚህ ወደ እውነተኛው ቤተክርስቲያን እንዳይሉ ከለከሉ። የትኛው ቤተክርስቲያን ይሉሻል? በማን ምክንያት? በእነዚህ አመፀኞች ምክንያት። ኦኬ በእነዚህ አመፀኞች ምክንያት ማለት ነው። እና እነኚህን አመፀኞች ሲባሉ ተብሎ ግን ከነሱ ጋር ሳይድ ለመያዝ መሞከር ግን ውጪ ትክክል አይደለም ብዬ ስለማስብ ነው። እነኚህ አይደለም ሰውን ጌታን ክደውታል እኮ በስራቸው። ኦኬ የዋጃቸውን ጌታ ነው የካዱት በመጀመሪያ ደረጃ ደን ደግሞ የካዱትን ጌታ ደግሞ በእነሱም ጠንቅ የሚከተሏቸው ብዙዎች ናቸው። በምን በመዳራታቸው ግንስ የእውነት መንገድ ደግሞ ይሰደባል። የተሰደብነው ማን ነው? በእነኚህ ነው። ስለዚህ ምን እያልኩሽ ነው ገንዬ? እኔም አንቺም የሚገዛን እግዚአብሔር ቃል ነው። እንደ እግዚአብሔር ቃል ካልሆነ ምልቶቻችን እንደ እግዚአብሔር ቃል ካልሆነ ኤቭሪ ስፒሪቹዋል አክቲቪቲዎቻችን ልክ አይደለም። ወደ ቀድሞ ወደ ትክክለኛው ነገር መመለስ አለብን ብዬ ነው የማስበው። እና ለእግዚአብሔር ቃል እንታመን። ሁለት ቦታ መሆን አይችልም። ግን እንደ ኤፍሬም ሐሳብሽን አከብርልሻለሁ። ግን ዘይት ነጋዴና ሻጭ ሁሉ በጠቅላላ የኛ ሃይማኖት ተከታይ በእኛ ውስጥ ያሉ ወንድሞች ሊሆኑ አይችሉም። እነሱ ጌታችን ኢየሱስ ክርስቶስ እንዳለ ወንበዴዎች ናቸው። ጌታ የተመሰገነ። መጽሐፍ ቅዱስ እኮ እንደዚህ እኮ ነው የምወደው። ወንበዴዎች ናቸው። ቤቱን የንግድ ማዕከል ያደረጉ ማፊያዎች ናቸው። ሰው የሚገርፉበት የሚያስገርፉበት ሲፈልግ ደግሞ አብዛኛው አብሮ የተቃወሙት ደግሞ የሚገሉ ገባሽ ደም አፍሳሾችም ጭምር ናቸው። እና ስላልገባሽ ነው። ወደፊት ይገባሽ እንደዚህ ነገር። ግን ይወድሻለሁ። ኤርሚ መናገር ፈልጓል። እሺ ቴንክ ዩ። በስተመጨረሻ ትላል ፕሮፋይል ቀይር ብላችሁም እኮ ቀይሬ መጣ መጣፈን ያልቀረም ትላል። እንዴት ናችሁ? ሰላም ብያለሁ ብላችሁንም። በነገራችን ላይ ገስት ላይ ኤርሚ መኖርህን አሁን ገና ነው ያየሁት። እንዴ ስንት ሰዓት? እኔ እኮ ታፈንኩ ምናምን ላይ ያልኩ ነበር። ኤኒዌይ ተመሳሰለ። ፕሮፋይል ተመሳሳይ ስለሆነ ነው። ኤኒዌይ
ከታች ለታገላችሁልኝም ሰዎች አመሰግናለሁ ብያለሁ። እንግዲህ እኔ አሁን በጣም የሚገርመው ይፊ ስለዚህ ጉዳይ ስናነሳ በጣም እየጨነቀን ያለው ጉዳይ ምንድነው? ያስጨነቀን ጉዳይ ምንድነው ብዬ ነው እያሰብኩ ያለሁት። ያስጨነቀን ጉዳይ በትክክል አሁን ለምሳሌ እዩ ጩፋን ሰፖርት የምታደርጉ ሰዎች ወር የምደግፋለሁ ብላችሁ የምትከራከሩ ሰዎች እውነተኛ ነው ብላችሁ የምታስቡ ሰዎች ምንድነው ኬር እያደረጋችሁ ያላችሁት ነገር? ብንቃወመውም ሰዎች ምንን ነው እየተቃወምን ያለ ነው? ምንን ነው ኬር እያደረግን ያለ ነው የሚለው ወሳኝ ነው። ምክንያቱም በጣም በተደጋጋሚ እያስተዋልክ ያለሁት ያሳሰባቸው ብዙ ሰዎች አካሄዱ ነው እንጂ እየተደረገው ጥፋት አይደለም፣ እየተደረገ የነበረው ስህተት አይደለም፣ እየተሄደበት የነበረው መንገድ እና የሚደረገው ክፋት አይደለም ያሳሰበው በጣም ብዙ ሰው አሁን በዋናነት ሊታሰብ የሚገባው በዚህ ሁሉ ውስጥ የጠፋው ትውልድ ነው። ከወንጌል የጠፋው ትውልድ፣ እየጠፋ ያለው ትውልድ፣ እየተሰቃየ ያለው ትውልድ፣ ተፈወሳለ ተብሎ እየሞተ ያለው ትውልድ፣ የውሸት ትንቢት እየተነገረው እየሳተ ያለው ትውልድ፣ ጌታን እየተወ ያለው ትውልድ፣ የጌታ ወንጌል መሰደቢያ የሆነበት ምክንያት ሲሪየስሊ ይሄ ነው ሊያሳስበን የሚገባው ወይስ እዩ ጩፋ ሲታገድ ማስጠንቀቂያ ተሰጥቶታል አልተሰጠውም የሚለው ጉዳይ ነው ሊያሳስበን የሚገባው? ሲሪየስሊ አሁን እየተጨነቅን ያለ ነው ለየትኛው ነው የሚለው በጣም ኩዌስችን። ግን አሁን እዩ ጩፋን ብሎ ቢሆን አቤት ብሎ መጣ እንጂ በመሰረታዊነት ደረጃ የመጀመሪያው መግለጫ ከካውንስሉ ሲወጣ እጀባንም ሆነ ሌሎችንም ተመሳሳይ ተግባራት ከካውንስሉ መሰረታዊ የስነ ምግባር ደንብ ጋር የሚጣረሱ ስለሆኑ ከዚህ በኋላ መቅጣት እንጀምራለን የሚል መግለጫ ነበር የወጣው። ይሄ መግለጫ ሲወጣ አቤት ብሎ የመጣው ጉዳዩ ይመለከተኛል ያለ ሰው ነው። አቤት ብሎ ከመጣ ደግሞ ከመጣሽ ማርያም ታምጣሽ ነው እንደሚባለው አስተናገዱት። ምክንያቱም አግባብ ባልሆነ መንገድ ስለነበረ ሲናገር ነበር። መጽሐፍ ቅዱስ በሁለተኛ ጴጥሮስ ምዕራፍ 2 ቁጥር 10 አካባቢ ሲናገር ስለነዚህ ስለ ሐሰተኛ ነቢያት ባህሪ ሲናገር የሚለው ምንድነው? ደፋሮችና ኩሮዎች ሆነው ይላል። ስልጣን ያላቸውን ሲሳደቡ አይንቀጠቀጡም፣ አይፈሩም። ስልጣን ያላቸውን ሰዎች ሲሳደቡ የስድብን ቃል አውጥተው ሲያወሩ ልክ እዩ ጩፋ እንዳደረገው አይንቀጠቀጡም። ይሄ ራሱ የአንድ የሐሰተኛ ሰው ባህሪ ነው፣ የሐሰተኛ ነቢይ ባህሪ ነው። ስልጣን ያላቸውን እነዚህን አባቶች በጣም በሚያዘግጥ በሚያወርድ መንገድ ሲሳደብ፣ ሲናገር፣ ሲነቅፍ እነዚህ ስልጣን ያላቸው የቤተክርስቲያን ስልጣን ያላቸው ሰዎች ደግሞ የማገድ መብት፣ ነገሩ እንዲጣራ የማድረግ መብት አላቸው። በመሰረቱ ጊዜያዊ እገዳ ነው በቤተክርስቲያኒቷ ላይ የተደረገው። ይሄ ስለተደረገ ይህን ያህል የተለየ መንጫጫትና ጩኸት ያስፈልገዋል ብዬ አላስብም። ለምን? መጀመሪያ ስህተት ተፈጥሯል፣ ያደረጉት ነገር ትክክል ነው አይደለም ተብሎ ሲመዘን ሁላችንም እዚሽ ጋር ተነጋግረን እንደምንተማመነው ዘይት ይሸጣል፣ አዎ ይሸጣል። ራፊ ጨርቅ ይሸጣል፣ አዎ ይሸጣል። ይታጀባል፣ አዎ ይታጀባል። እነዚህ ነገሮች ሁሉ በካውንስሉ መመሪያና ደንብ መሰረት ፈርሞ ነው የገባው። ማድረግ እንደሌለበት አዎ ፈርሞ ነው የገባው። ማድረግ እንደሌለበት አንድ ሰው ፈርሞ ከገባ በኋላ ማድረጉን ካላቆመና ደግሞ ላለፉት 4 ዓመታት ኢቭን ዞ የካውንስሉ ድካም እንዳለ ሆኖ እኛም ብዙዎቻችን የምናነሳው ድካም እንዳለ ሆኖ በዚህ ጉዳይ መቀጣቱ በጣም እንደዚህ ፔን የሆነበት ምክንያት፣ ህመም የሆነበት ምክንያት አልገባኝም። ደግሞ ዛስናት ፌር ባይሰር ትክክልም አይመስልም። ሌላው አንዴ ፍቅሬ ደስታ ነው ሚውት አድርገው፣ ይቅርታ ሀሳቤን እስከምጨርስ ኤርሚ እኮ ሀሳቤን እስከምጨርስ አንዴ ዝጋው፣ ሚውት አድርገው፣ ይቅርታ። ይሄንን በመሰረታዊነት ደረጃ ያሉ የደንቦችን መጣሱን ለምንድን ነው ያላሳሰባችሁ? ደንቦቹ መጣሳቸው ሌሎች ጥሰዋል አልጣሱም? አዎ ጥሰዋል። ግን አሁን በመጣሳቸው ምክንያት ተመሳሳይ እርምጃ ነው እየተወሰደ ያለው። ገና እርምጃው መች ተወሰደ? እርምጃውን እኮ እንወስዳለን አለ እንጂ ካውንስሉ
ለዛም ደግሞ የሚሆን ምላሽ ገና እንወስዳለን ሲባል ለዛ የሚሆን ምላሽ እዩ ጩፋ ተነስቶ ሰጠ እንጂ ያው የንቀት ምላሽ ሰጠ እንጂ በዛም ምክንያት ታገደ እንጂ እኮ ሌሎቹም ቢሆን እኮ እንደሚቀጡ ካውንስሉ ወይም ደግሞ ከዚህ በኋላ እርምጃ እንደሚወስድ ነው ካውንስሉ የተናገረው። ለምን ከካውንስሉ አጠገብ በዚህ ሳይድ ትቆማለህ ካላችሁኝ፣ እኔ ፐርሰናሊ የምቆምበት አንድ ሪዝን ምንድነው ካል ከካውንስሉ ውጪ እኛን ሊወክል የሚችል አሁን በዚህ ሰዓት ሌላ ምንም አካል የለም። ከነ ድክመቱ የኛ ነው፣ ከነ ጥፋቱ የኛ ነው፣ ከነ ስህተቱ አሁን የኛ ነው። ግን እነዚህ በተለያየ ህብረት ውስጥ የነበሩና ካውንስሉ ሲመሰረት እነዛ ህብረቶች አግበስብሰው ያመጧቸው የተለያዩ አገልጋዮችና ቤተክርስቲያናት ተብለው ለሶኮል ቤተክርስቲያናት ማለት ነው የገቡ ቤተክርስቲያናትን ሲመዘግብ ካውንስሉ መጀመሪያ አጣርቶ መመዝገብ ነበረበት። አዎ መመዝገብ እንደዛ ነበር ማድረግ የነበረበት። ግን አላጣራም፣ ዝም ብሎ መዝግቧል፣ ሁሉንም ተቀብሏል። በመቀበሉ ስህተት ነበረበት ከሆነ ትክክል ነው፣ ስህተት ነበረበት። ግን ስህተቱ ከተፈጸመ በኋላ በምን መንገድ አስተካክላለሁ ብሎ አሰበ ነው። አሁን ማጥራት እጀምራለሁ በዚህ መንገድ ብሎ ከጀመረ ስራ አብረነው ልንቆም ነው የሚገባው። ምክንያቱም ስህተቱን ለማስተካከል የሚሄድበት መንገድ ስለሆነ እንጂ በመሰረታዊነት ደረጃ ካውንስሉ ራሱ የመዘገባቸው አይደሉም። ሁሉንም ቸርቾች እያንዳንዱን የሁሉ ሺህ ቸርች አልመዘገበም። የተለያዩ ህብረት ውስጥ የነበሩ ቸርቾች ናቸው፣ ህብረቶቻቸው ናቸው ወክለዋቸው ወደፊት የመጡት። በህብረቶቹ ውስጥ ያሉት ቸርቾች ናቸው የተመዘገቡት ማለት ነው። አሁን እነዚህን ልምምድ ያላቸው ሰዎች ሲወገዙ ወይም ደግሞ እንቀጣለን ብሎ ሲነሳ ካውንስሉ ማለት ነው ምን ለምንድን ነው ትክክል አይደለም የምትሉት? እቀጣለሁ ነው ያለው እኮ። ማስወገድ ካለብኝ አስወግዳለሁ። ምክንያቱም ለወንጌል ጸር ናቸው። ለክርስቶስ ወንጌል የተጻረረ ህይወት ነው ያላቸው። ለምንድን ነው በጣም ዘይት መሸጥ ቀለል ያደርጋችሁት? ዘይት መሸጥ ሲነሳ ቀለል አድርገው ሰዎች ዘይት ይሸጣል፣ አዎ ዘይት ይሸጣል እና በቃ ይታረማል። ዘይት መሸጥ እኮ ትርጉሙ ጸጋን መቸብቸብ ነው ባይዘው እንጂ ሌላ ነገር አለ። ከሌላ ነገር ጋርም ስታነጻጽሩት በጣም ነው የምስቀው። ለእግዚአብሔር ቤት ስራ ሰው እንደ ፈቃዱና እንደ ልቡ ሎተሪ ገዝቶ ሌላም ነገር አድርጎ ከሚገዛውና እግዚአብሔርን ቤት ሰፖርት ከሚያደርገው ጋር ምንም ንጽጽር ውስጥ ሊገባ የሚችል ጉዳይ የለውም። ምክንያቱም ይሄ ጸጋው ዘይቱ ላይ ያለ ተብሎ ጸጋው ነው የሚቸበቸበው። ለምን ካልከኝ ያንን አንድ ሩብ ሊትር የማትሞላ ዘይት ከጸጋው ውጪ እስኪ 1000 ብር ግዛ። ማን ነው የሚገዛው? እንደዛ ጸጋ አለበት ሳይባል የሚገዛ ማን ነው? የትኛው ሰው ነው የሚገዛው? ሰው እየተሸጠ ያለው እየተቸበቸበ ያለው ጸጋው ነው ማለት ነው። ይሄ ደግሞ ከክርስቶስ ትምህርት ውጪ ነው። ክርስቶስ ያስተማረን ምንድነው? ክርስቶስ ያስተማረን በከንቱ ተቀበላችኋልና በከንቱ ስጡ ነው። ይሄ ከክርስቶስ ትምህርት ውጪ አይደለም፣ የስህተት ትምህርት ነው፣ ሐሰተኛ አስተምህሮ ነው። በጣም አቅልላችሁ ለማየት ምናምን ስትሞክሩ በጣም እገረማለሁ። ይሄ እኮ ቀላል ነገር አለ። ሌላው እዩ ጩፋ በዚህ ብቻ ነው የተገለጠው? ኧረ አይደለም፣ በተለያዩ ነገሮች ተይዟል። ለምንድን ነው እነ እዩ ጩፋና መሰሎቻቸው ላይ የሚነሱ ነገሮች ለምን ነው ሌሎቹ አገልጋዮች ላይ የማይነሱት? ለምን እንደነሱ ነቢያት ከሆኑት እነ ዘኔ ላይ ለምን አይነሳም? ለምን ፓስተር ማሙሻ ላይ አይነሳም? እነዚህ ሰዎች እነዚህን ባህሪያት እንዲታዩባቸው ያደረገ ሌላ ሰምቲንግ ባክግራውንድ አለ ማለት ነው። ስለዚህ የምንቃወመው ምንድን ነው? በቃ እኚህ ሰዎች ሶርሳቸው ተገቢ ትክክል አይደለም። ስለዚህ ካውንስሉ ማጥራት ከጀመረ አብረን እንቆማለን። ለማጥራት በሚነሳበት እንደነሱ አገልጋዮች አሉ እኮ አገልጋዮች እኮ እነሱ ሌባ ተብለው ሌላው ሌባ የማይባልበት ሪዝን እኮ ሪል ቲንግ ተጨባጭ ነገር አለ ማለት ነው። እያደረጉ ያሉት ነገር ሲያልፍም አሁን ለምሳሌ ሰው የሚያስደበድብ ወንድም ነው። እኔ ወንድሜ አይደለም እዩ ጩፋ ወንድሜ አይደለም ነው የምልህ። ወንድም አይደለም፣ በጌታ አይደለም ከአጋንንት ነው። ለምን ኢየሱስ እንዳለው መጽሐፉ እንደሚለው በማቴዎስ 7:15 አይ ቲንክ 16 ላይ በፍሬያቸው ታውቋቸዋላችሁ። ፍሬው ምንድነው? እዩ ጩፋ ዘይት ቸብቻቢነት፣ ነጋዴነት፣ በክርስቶስ ስም ሻጭነት። ምንድነው ፍሬው? ሰው ማስደብደብ። ምንድነው ፍሬው? የሐሰት ትንቢት። ሰው ይሆናል ብሎ ተፈውሰሃል ብሎ ወደ ቤት ሂድ ብሎ ሰው የሚሞትበት የሐሰት ትንቢት። ምን ነው ፍሬው? ጋጋታ፣ የህዝብ ጋጋታና መጠበቅ፣ ይሄ መከበብ
ምን ነው ፍሬው በየሄደበት የአባቶቻችንን ስም ማጥላላት፣ መናገር፣ ማቅለል። ከፍሬው ታውቀዋለህ ከተባለ ይኸው መጽሐፉ እንደሚለው ይሄ ነው ፍሬው ጩፋ። ስለዚህ ሐሰተኛ ነው ስንል በፍሬው ነው። ሌላው በምንድን ነው? ፍሬው ብቻ አይደለም፣ መንፈሱን መመርመር አለበት። ይሄ ሰውዬ ከምን መንፈስ ነው? አንድ እዩ ጩፋ ነብይ ነው ስትለኝ በምንድን ነው ነብይነቱ ብዬ ጠይቃለሁ። በምን አረጋገጥክ ነብይነቱ? ስም ስለጠራ ነው አንተ ነብይ ያልከው። ጸጋ ብለህ የምትጠራው እሱን ነው። ስም መጥራት ግን አንድ ጠንቋይም የሚያደርገው ነገር ነው። ሶርሱ ከየት እንደሆነ እንኳን እርግጠኛ ያለ መሰረታዊ ክርስትና ትምህርት ያስተምራል። ቸርች ውስጥ የተማሩትና የወጡትን እነዚህ ከዱርዬነት መጥተው የወጡትን ልጆች ኢንተርቪው ሄደ ቼክ አድርግ። 3 ሳምንት ተምረን ነው የተመረቅነው፣ ማነው የተጠመቅነው አለ። ምንም የማውቀው ጉዳይ የለም ነው ያሉት። ያው ፍሬ ወደ ወንጌል ነው የሚያመጣቸው። እዛ የሆነ ነገር አይተው የሚመጡትን ተአምራት የሚመስል ነገር አይተው የሚመጡትን ወደ ወንጌል ነው የሚያመጣቸው አይደለም። ወደ ወንጌል አይደለም የሚያመጣቸው፣ ወደ ራሱ ነው ያመጣቸው። ለራሱ ነው ገንዘብ ያደረጋቸው። እና አሁን እየጩፋን ስናገር መሰሎቻቸውንም ነው እየተናገርኩ ያሉት። 3 ቀን ነው የተማርነው አለ። አዎ ራይት፣ 3 ቀን ነው አለ የተማርነው። የደህንነት ትምህርት አላቸው። ስትራክቸር የደህንነት ትምህርት ያስተምሩ፣ መጽሐፍ ቅዱስን ያስተምሩ። ትምህርቶቻቸው ምንድነው? መድረክ ላይ ገንዘብ። ትምህርቶቻቸው ምንድነው የሚታየው? ስኬት፣ የሆነ ነገር፣ መንፈሳዊ ነገር አላቸው የላቸው። ምንድነው ይሄ የሚያሳየን? ፍሬያቸው ማንነታቸውን ይነግረናል። ስለዚህ ፍሬያቸውን አይቶ ካውንስሉ ይሄን ፍሬ ትክክል አይደለም ብሎ ማውጣት ሲጀምር እንደዚህ አይነቶቹ ሐሰተኞች ናቸው ብሎ ሲያወጣ አብረን እንቆማለን። ድረስ ካውንስሉን ሙሉ በሙሉ ትክክል ሆኖ ነው ምናምን፣ አረ ከነ ድካሙ ነው አብረን እንቆም፣ ከነ ስህተቱ ነው አብረን እንቆም። ግን ካውንስሉን ማስተካከል ኃላፊነት የኛ ነው ብለን ስለምናምን ካውንስሉ እዩ ጩፋ ግን የኛ አይደለም፣ ከኛ አይደለም። መጽሐፉን እንደሚነገር ባይዘው በእኛ ዘንድ ነበሩ፣ ከኛ ዘንድ ግን የኛ እንዳልነበሩ ይገለጡ ዘንድ ወጡ ነው የሚለው መጽሐፍ። እኛ ጋር መሆናቸው እውነተኛነታቸውን አያረጋግጥም። ይሄንን ደግሞ የካውንስሉ ምክትል ጸሐፊ ሲናገሩት ነበረ። እኛ ሰበሰብን፣ መጀመሪያ አብረውን ቀጠል ነበሩ ማለት እኮ ተቀብለናቸዋል ማለት አይደለም። ክሊር የሆነ ነገር እያስቀመጥን ነበር ብሏል። እሱን ነገር መፍትሄ እስክናበጅና እስክናጠራ ድረስ ታግሰናል። ግን ታግሰን ውጤት አልመጣም። ከፍሬያቸው አይተናቸዋል። ከፍሬያቸው ስላየናቸው አስወጣናቸው፣ አገድናቸው። መጽሐፍ እንደሚል አሁን ያየናቸው ባህሪዎች በሙሉ የሚያሳየን የእነዚህን ሰዎች ሐሰተኝነት፣ ቀጣፊ ሌባነታቸውን፣ የአጋንንት ልጆች መሆናቸውን እንጂ የእግዚአብሔር ነብይ መሆናቸውንም የእግዚአብሔር ልጆች መሆናቸውንም አያሳየንም። እንደዚህ አይነት ባህሪ በወንጌል ውስጥ አይተናናቅም። እንደዚህ አይነት ነጋዴነት በወንጌል ውስጥ አይተናናቅም። ከአባቶቻችን አልተማርንም። የትኛውም ወንጌል አያስተምረንም። ስለዚህ እንደነዚህ አይነቶቹን ደግሞ በግልጽ ፊት ለፊት እንቃወማቸዋለን። ሌባን ሌባ ማለት መጽሐፍ ቅዱሳዊ ነው። ሐሰተኛን ሐሰተኛ ማለት መጽሐፍ ቅዱሳዊ ነው። ጳውሎስ አባታችን በስም እየጠራ እንደተቃወመ ፊት ለፊት እኛም ወጥተን እንጋፈጣቸዋለን። ስለዚህ ይሄ ሊታሰብ ይገባዋል ባይነኝ። እንደዚህ ነው ማምነው። እኔም ተባረኩልኝ ስለሰጣችሁኝ እድል። ታንኪዩ ኤርምዬ፣ ጌታ ኢየሱስ ይባርክ። እሺ ደስዬ አለ። ደስዬ አንተ እንትን ሀሳብ ስለሆነ የምትሰጠው ደስዬ ማርናታ እንዳናፍናት ሰላም ለእናንተ ይሁን። አለው እግዚአብሔር ይመስገን እንደሚል። እሺ ማራናታ ሁላችሁም እንዴት ናችሁ? እኔ የራሴ አመለካከት አሜን አለኝ። የጸጋ ስጦታ በጣም ወደውና የማገለግልበት ነው። አንድ አገልጋይ የሚመዘነው ከምንጩ ነው። ከምንጩ እንደ እግዚአብሔር ቃል ካላገለገለ፣ የእግዚአብሔርን ቃል ካልታዘዘ
ትንቢቱም ቢሆን እንደ እግዚአብሔር ቃል ተመዝኖ ካልታየ ካልተመረመረ ትንቢቱ ራሱ በምድራችን ላይ የሚመጡ ትንቢቱ እዩ ጩፋ ብቻ ሳይሆን ብዙዎች ትንቢታቸው አሁን ስለ እዩ ጩፋ ስለተነሳ ነው እንጂ እዩ ጩፋ የሚናገራቸው ትንቢቶች መንፈሱን ነው መመርመር ያለባችሁ። ዘይት ከመጀመሪያው ከምንጩ ነው ሲሸጥ የነበረው። አባቶች ጋር አይደለም ጸቡ፣ ከእግዚአብሔር ቃል ጋር ነው ጸቡ። የሃይማኖታችን ጀማሪ ፈጻሚ የሆነው ጌታችን ኢየሱስ ክርስቶስ በምድር ላይ ሲኖር ስለራሱ አንድም ነገር አልተናገረም። ሐዋርያት ሥራ ምዕራፍ 14 ላይ እነ ጳውሎስ ባርናባስ ህዝቡ ስም እስከሚያወጡላቸው ድረስ ኮርማዎችን አምጥተው ሊያርዱላቸው አበባ ሁሉ የራሳችን እኔ እናንተ ሰዎች ነን ልታደርጉ አይገባም። እውነተኛ የእግዚአብሔር መንፈስ በህዝብ መካከል ሮጡ ይላል። ዝናን ከፍታ አጋንንት እኮ ከእግዚአብሔር የበላይ ይሆናል ብሎ ሲመሰል ነው ወደ ምድር የተጣለ። ጌታ ኢየሱስ ክርስቶስ በደሙ የዋጀውን ህዝብ እኮ የእግዚአብሔር ነው። በዚህ ህዝብ ላይ እንደገና ደግሞ ትንቢቶቹ ለአሕዛብ ላልዳኑ ሰዎች ትንቢት ይነገራል እንዴ? መጀመሪያ እኮ እዩ ጩፋ ብዙ ስህተቶች አሉበት። ከመልእክቱ የትኛው ታምራትና ድንቅ ሆኖ ነው? የትኛው ምድራዊ ትንቢት ለሀገራቸው ለምድራቸው ትንቢት ያመጡት ነው? ሰላም ነው ሲሉ ጦርነት የለም እንዴ? ደስታ ነው፣ ገንዘብ፣ ብዙ ነገር ሲናገሩ በምድሪቷ ራብ አልሆነም እንዴ? እናንተ በዘረኝነት የተከፋፈላችሁ ለዩ ጩፋ ደጋፊ የሆናችሁ ለነፍሱ ጸልዩለት። ሻጭና ገዢ በእግዚአብሔር መንግስት ይጠየቃል። ሰው የሚያገለግለው አገልግሎት እኮ ወንድሞቼ እናቶቼ ተጨማሪ እንጂ እኛ እኮ ድነናን የዘላለም ህይወት አለ። አገልግሎት ህይወት አይደለም። አጋንንት ያወጣ ሁሉ ነብይ አይባልም። ልጆች ናቸው፣ ሁሉም ስልጣን አላቸው። የተቀባን አትንኩ በደንብ ልነግራቸው ፈልጋለሁ። የማይነካ ጌታችን ኢየሱስ ክርስቶስ ነው። አልማዝ ትነካለች፣ ማንም ትነካለ። የተቀባ ደግሞ አንድ ነው፣ እግዚአብሔር የተቀባ ጌታችን ኢየሱስ ክርስቶስ የማይነካው የቤተክርስቲያን ራስ የሚመጣው ሙሽራችን እሱ ነው። ዘይት ሽጦ ሆቴል የሚገነባ የትኛው መንፈስ ነው? ለዘፋኝ የሚያበረታታ የጨለማው መንግስት ጋር የሚተባበር የትኛው መንፈስ ነው? ትመለሱ ከሆነ ተመለሱ። እናንተ ደጋፊዎች እየገደላችሁት መቃብር እየቆፈረላችሁለት እንደሆነ ወቁ። የወንጌል አማኞች እኛ የእግዚአብሔር ጸጋ አለብን፣ ዳግም ተወልደናል። በጓዳ የምንጸልይ ሰው የምናለቅስ የዘመናትን የሞላውን ጽዋ ነው አደባባይ የሰውን ልብ ያሳያችሁ ጌታ ኢየሱስ። እዩ ጩፋ እኮ ባይነካ አታውቁትም ነበረ ልቡን። ጌታ ነው ልቡን የገለጠላቸው። ተሳዳቢ መንፈስ የስድብን አፍ ተሰጠው ይላል ዘንዶው። የሚሳደበው ካንሰር የሚለው እነሱ በሰሩት አስፓልት አይደለም የሚያገለግለው። ልነግረው ፈልጋለሁ። የትኛው ነገር ሰርቶ ነው ምስጋና ይገባኛል የሚለው? እግዚአብሔር ወንጌል አገልጋዮች እኮ ምስጋናቸው በሰማይ እንጂ በምድር ልንቀበል አይደለም። የትኛው ሐዋርያ ነው ሆቴል የገነባው? የትኛው ነብይ ነው በምድር ላይ? የእግዚአብሔር መንፈስስ ይሄን ይፈቅዳል ወይ? መንፈስ ቅዱስ የድሎት ህይወት እንድንኖር ይፈቅዳል ወይ? ዘይት ፎቶውን ለጥፎ ከመጀመሪያ ከምንጩ አንዳንድ አማኞች የእግዚአብሔር ጸጋ ያለባቸው ሰዎች ለውሸተኞች አሜን የሚሉ የሚያጨበጭቡ ሰዎች፣ ሴቶች፣ ወንዶች ቃሉን አንብቡ። ነቢይ ማለት የእግዚአብሔር አፍ ነው። ሴትና ወንድ አቁሞ ባልሽ አይደለም ሚስት አይደለችም ምናምን ደግማ ባልና ሚስትን የሚለይ መንፈስ
ይሄ ከዳቢሎስ ነው። መንፈሱ ላይ ነው የምንመረምረው። መጀመሪያ ወደ ንግድ የሚወስድ የእግዚአብሔር መንፈስ የለም። መጀመሪያ የሚያጣላ ነው ትንቢታቸው። ሰው ሲበጣበጥ ደስ ይለኛል ይላል። ሃይማኖት ሲበጣበጥ ደስ ይለኛል። እርግማን ያወጣን ባንደበቱ። እቆልፈሃለሁ ይላል ዳግም የተወለደውን። አንድ ሰው እኮ ካሳሳታችሁ ለዛ ሰው እኮ የእግዚአብሔር መንፈስ ያለበት ሰው ጌታ ሆይ ይቅር በለኝ ወንድሜ አሳትኩ እንዴ ብሎ ምሕረትን ይጠይቃል። የትኛውን መንፈስ ነው የሚሰሙት? የትኛው መንፈስ ነው? ይሄ መንፈስ መመርመር አለበት። ደጋፊዎችም ሆናቸው ተከታዮች መጽሐፍ ቅዱስ ሲናገር የኬፋም የአጵሎስም እያሉ ተከፋፍለው ነበር። ዘመኑ አልቋል። በጌታ ፊት ሁለታችሁም ትቀርባላችሁ። በዩጭፋ ቸርች ዩጭፋ ብቻ ወንጌል መስክሮ ያመጣቸው አይደሉም። ወንጌል መስክሮ ያመጣቸውማ ከዘይቱ አላወጣቸው፣ ከዘይት ንግድ አላወጣቸው። አሜን ይላሉ፣ ይቀመጣሉ፣ ይውላሉ። ያልሰራውን ትበላለህ ይላል እግዚአብሔር ቃል። ስራና ብላ ይላል። እስራኤሎች ከከናን ሲደርሱ መናው ቆመ። እግዚአብሔር ሰርተው እንዲበሉ አርሰው እንዲበሉ ህዝቡን ሰነፍና ራብተኛ ለማድረግ ትንቢት ይናገራል። የእግዚአብሔር መንፈስ እንድትሰራ ነው የሚያደርግ። በሰራው ነው የሚባርክ። ምንጣፍ ላይ ብር አለ ይላል። የትኛው እግዚአብሔር መንፈስ ነው እንደዚህ የሚለው? ሌባ መንፈስን ከምድራችን ላይ መንፈስ ቅዱስ እንጂ የሚያጸዳው አባቶች አይደሉም። አባቶች በተናገሩት ነገር በሰሩት አስፓልት ላይ ነው ዛሬ አደባባይ ወተን እኛ ወንጌል የምናገረው። ሙሉ ወንጌል ቃለ ሕይወት አባቶች ያልደረሱበት፣ ያልሰሩበት፣ ያልነኩበት እስከ ሱዳን ጠረፍ ድረስ ወንጌል ተሰብኳል። የተገለጠውን ጌታችን ኢየሱስ ክርስቶስ ገልጠው ዛሬ በሕይወት ጸንተን እንድንኖር 20 ምናምን ዓመት ያደረጉን እነሱ ናቸው። ነብይ ደግሞ የእግዚአብሔር አብ ሲሆን ከሽማግሌዎች ውስጥ ሆኖ ቢያገለግልስ ለምንድን ነው? እሺ ከወጣስ ታዲያ ምን አይነት ስድብ ነው የሚሳደበው? ምን አይነት ትዕቢት ነው? ከዚህ እንዲመለስ ጸልዩለት። እናንተ በዘረኝነት የተካፈላችሁ የእግዚአብሔር ቃል ያልገባችሁ ከነገድና ከቋንቋ የዋጀንን ጌታ ኢየሱስ ክርስቶስ ቃል የማትቀበሉ በዘረኝነት የተያዛችሁ እናንተም ዋጋ ትከፍላላችሁ። እዩ ጩፋም ዋጋ ይከፍላል። ጌታ መሰብሰብን ያውቅበታል። አይናችሁን የጣላችሁበትን አንድ ቀን ሲሰበስበው በፍርድ ሲያቆመው ታያላችሁ። ተመለሱ። አባቶችን የመሳደብ ሞራን የለውም። አባቶች እኮ ሙሉ ወንጌል ቁመው ምን ያህል የ2 ሰዓት የ4 ሰዓትን ወንጌል ይሰብካሉ። ማን ነው በዚህ ፓወር ጉልበታቸውን ያለመለመላቸው ሽበት እያለባቸው መልካቸውን ውበት የሰጠ የእግዚአብሔር መንፈስና ቃል ነው። እነሱን የመናገር ሞራን የላችሁ። እነሱን የመናገር አቅም የለውም። እዩ ጭፋ ዛሬ 10 ደቂቃ ወንጌልን የማይሰብክ በቃ ጭብርቅርቅርቅ ያለ ነገር የሚሰብክ። እነሱ እኮ 24 ሰዓት ቁመው የእግዚአብሔርን ቃል ይሰብካሉ። ፓወራቸው እኮ እንዳለ ነው። ጉልበታቸው እንዳለ ነው። ተመለሱ የእግዚአብሔር ሕዝብ ወይ ተመለሱ። ስተት ውስጥ ነው። ከእግዚአብሔር ቃል ጋር ነው የተጣላው። እሱ ቃሉ ጋር ነው፣ ምንጩ ነው እንጂ የሚታየው ዘይት ከመሸጥ ነው የጀመረው። ስሙን ፎቶውን ለጥፉ። ነውር ነው ወንድሞቼ እናቶቼ። ከቃሉ ጋር የተጣላ ማንም አያስታርቀውም። ታያላችሁ የእግዚአብሔርን ስራ። ካልተመለሳችሁ ሌላ ደግሞ አጨብጫቢው አለ። እንትና ደግሞ ሄኖክ የሚባላል ከተናገር በደንብ እንደምናገር የጳውሎስን ቃል ሰብኮ ጳውሎስ 2 ዓመት በቤት ኪራይ እንደኖረ የማያውቅ እግዚአብሔርን ቃል ጠቅሶ ጳውሎስ የጻፈውን ጠቅሶ የቤት ኪራይ ማለት የምስራች ማለት የቤት ኪራይ ነው ይላል። ደፋር በቃሉ ላይ ነው የተነሱት ወንድሞቼ እናቶቼ። እነዚህ ራሳቸውን እየገነዙ ነው ያሉት። እግዚአብሔር ሕዝብ ሆይ ጸጋንም በእግዚአብሔር ቃል አይተመርምረ ተቀበል። አንተ ዳግም የተወለድክ ነህ። የሰው ተከታይ አትሁን። ሰው ከተከተልክ ትሞታለህ። ኢየሱስ ክርስቶስን ከተከተልክ ግን የዘላለም ሕይወት አለ። የነሱ ተከታዮች የነሱ እንትኖች ሁሉንም አይተን እንዴት ነብይ ሆቴል ይከፍታል፣ ዘፋኝን ትንቢት ይናገራል፣
ምንጩን መርምሩ። አሁንም ለወደፊት ጌታ በአደባባይ ያወጣቸዋል። ለዚህ ነው ደግሞ እውነተኛ ጸጋም እንዲገለጥ የምንጸልየው። ተባረኩ ቅዱሳን የአባቴ ብሩካኖች፣ ጌታ ይባርካቸው። ጌታ ኢየሱስ ይባርክሽ። በዚህ ምድር ላይ በጣም ጥቂት ሰዎች አሉ ለምን ሲያወሩ እነዚህ ሰዎች ባላቆሙ ማውራት እየተባሉ የሚሰሙ ሰዎች ማለት ነው። እና እንደዛ ነው የሰማሁት። ባታቆም እያልኩ ነው የሰማሁሽ። እና ተባረኪ። ጌታ ኢየሱስ ይባርክሽ፣ ጸጋ ይብዛልሽ። እሺ ፍቅሬ ወደ አንተ መጣሁ። አቤት ሰላም ዋልክ። እግዚአብሔር ይመስገን። አለን ጌታ ይመስገን። እኔ በመሰረቱ ሀሳብን በነፃነት እንትን በል ኮሜንት ላይ ስትጽፍ አይቻለሁ። ሰው በነፃነት ያለህን ሀሳብ የሚመስልን ነገር አቅርብ። በመሰረቱ ካውንስሉ ላይ ነው ቅሬታዬ ማቅረብ የሚፈልገው። እኚህ አሁን የተነሳ ያለው ሀሳብ ከመሰረቱ ሐሰተኛ አገልጋዮች እንደሆኑ ነው የተነሳ ያለው። እዩ ደጋፊም ወይ ነቢያት ደጋፊም ሆኜ ሳይሆን አሁን የተነሳ ያለው ሀሳቦች ይሰማል አይደል? አዎ እየሰማን ነው እኮ ሚት አድርገን እየሰማን ነው። እና ሐዋሳ ልጅ ነኝ፣ የሚያመልከው መካነ ኢየሱስ ማህበረ ምዕመናን አባል ነኝ። ሐዋሳ ኮንፈረንስ ተዘጋጅቶ ሲመጣ መጀመሪያ የጋበዙት አብያተ ህብረት ካውንስል ነው የጋበዘው። ታዲያ ፍቃድ ከመሰረቱ ለምን ተሰጠው? እስካሁን ሲሸጥ ለምን ዝም ተባለ? እዚህ ጋር ፕሮግራም ሲደረግ ለምን ዝም ተባለ? ይሄ ሁሉ ኮትኩቶ ካሳደጉ በኋላ ስህተት ከሆነ ኮትኩቶ ካሳደጉ በኋላ ራሳቸው ጋብዘው ራሳቸው ተቀብለው ራሳቸው ኮንፈረንስ አድርገው ህዝቡ ወጥተው እውነተኛ አገልጋይ መሆኑን አምነው በእነሱ ምክንያት እንደ እውነተኛ አገልጋይ ነው ብሎ እየተከተለ ያለው። ስህተት ከሆኑ ለምንድን ነው መጀመሪያ መግለጫ አልተሰጠው? በየቦታ የሚደረገው ኮንፈረንሶች እነሱ በሌሉበት ነው፣ ካውንስሉ ሳያውቅ ነው፣ እያወቀ እንደዚህ የሚያለው። እሺ መልስ ታዘዝም እኮ ነው አሁን ያለው። የሚያቆመኝ ኃይል የለም ነው ያለው። ይሄ መሸጡ እንግዲህ ማንም የሚቀበለው ሆኖ አይደለም። የሚቀበለው ሆኖ እኔ የሚቀበለው ነው በሚለው ሳይሆን ለተቾች ለተቃዋሚ በር ነው የከፈቱን እንድንጫጭ። አሁን ይሄ ራሱ እኮ አጀንዳ የሆነብን ለሁሉም አጀንዳ የሆነው ካውንስሉ በከፈተው በር ነው። ካውንስሉ ለምንድን ነው እንደዚህ? ካውንስሉ ምን በር ይከፍታል? ካውንስሉ እኮ ከዚህ በኋላ ዘይት አትሽጥ አለው። ከዚህ በኋላ ዘይት አትሽጥ፣ ከዚህ በኋላ ይሄ የሚታጀበው ግርግሩ ምናምን ነገርን አንታገስም፣ ይሄ የኛ ደንብ ላይ የለም፣ አሰራራችን ላይ የለም፣ አታደርጉ ይሄንን ከዚህ በኋላ ነው ያለው። ከዚህ በኋላ ይሄ ከማድረጉ ይሄ ሚዲያ ላይ የተደረገ ነው፣ ሚዲያ ላይ የተሰጠ ነው። ለእያንዳንዱ እንደዚህ በሚያደርጉ በጽሁፍም ሆነ በእንትን ተሰጥቷቸዋል። መጀመሪያ ይሄ ሚዲያ እኛ ፕሮቴስታንት ወይ ወንጌል አማኞች ብቻ የምንከተለው የምንሰማው አይደለም። አሁን በአንተ ቤትም ገብቶ ሌላም ገብቶ ሊያወራ የሚችለው ነው። ታውቃለህ? ታዲያ ለነሱ ቅድሚያ ለምን በውስጥ መስመር የተሰጣቸው ነገር ቢኖርና ትምህርታዊ ሆኖ በየቤተ ክርስቲያን ወርዶ ቢሆንና አማኙ እንዳይከተል ወይ ይሄ ስህተት ነው የሚለው ወደ ትምህርታዊ በሚሆን ወደ ታች በወረደ ነገር ምን አለ? ከመጀመሪያው በተከፈተው በር እንዶ በእነሱ ግብዣ ኮንፈረንስ ተደርጎ እየተሸጠ ወላይታ ሶዶ አይተናል። ታርጫ ላይ የሆነው አይተናል። እዚህ እንትን ላይ የሆነውን አይተናል። ያም እንዳይደገም ለዚህ ኮንፈረንስ እያደረገ ላለው ለካውንስሉ ራሱ ከላይ ያለው ለዚህ ወደ ታች ላሉት ወደ ክልል ላሉት ይሄ እንዳይደገም እንዳይሆን የሚለውን ቅድመ ማስጠንቀቂያ መች ተሰጠና ነው። አሁን ከመሬት ተነስተው ብድግ ተብሎ እኛ የምንሰማ የውስጣዊ መስመር አናቅም።
ብድግ ተብሎ የተሰጠ አይነት ለምን ተጋበዝን? ለምን ይሄን ፕሮግራም ተካፈልን? ለምን ብድግ ተብሎ ይሄ መግለጫ ተሰጠ? ከመሰረቱ ችግር ካለበት እና ሐሰተኛ ከሆነ ለምን እስካሁን እንድንቀበለው ለምን ተደረገ ነው? ያምን ያለው አዲስ ነፍስ በሱ በኩል የተነገረው እነኚህ ይጎዳሉ የሚለው ማሰብም አያስፈልግም። ሌላ ህሊና አሁን ስለ አዲስ አይደለም ፍቅሬ፣ አሁን ስለ አዲስ ነፍስ አይደለም የምናወራው። አሁን እሱን እንደ መከራከሪያ አድርገን ልታመጣው አትችልም። ትላንት የነበረና ይሁዳ እኮ አዲስ ነፍሳት አምጥተዋል። ወንጌል እኮ ሲሄደው ሲሰሩ አጋንንት ሲያወጡ ይሁዳ አልነበረም እንዴ በመካከላቸው ኢየሱስን እስኪሸጠው ድረስ? ስለዚህ ይሁዳ ትላንትና ከነሱ ጋር ሄዶ ጌታና አጋንንት አውጥተዋልና ካዲያ ዛሬ እግዚአብሔር ሰው ነው እንዴ ይሁዳ? እንዴ ትላንት የነበረው ነገር ዛሬ ላለው ነገር ዋስትና ነው እንዴ የሚሆነው? ትላንት ሰይጣን መልአክ አልነበረም እንዴ? ዛሬ እንደዛ ነው እንዴ? ሰው ትላንት የነበረው ለዛሬ ዋስትና አይደለም። ትላንት ደግፈውት ከነበረ ዛሬ ሲሳሳት አለመደገፋቸውን እንዴት እንደ ስህተት አድርገህ ታመጣለህ? ዛሬ ከተሳሳተ ተሳሳተ ነው። እነሱም ያሉት መጀመሪያውንም ማስጠንቀቂያ ሲሰጡ ለእሱ አይደለም ጠቅላ